እንግዲህ ጠቅላይ ሚኒስትሩ ዛሬ ጧትም ተናግረዋል። አዛ መደብደቧን ትቀጥላለች። በግብጽ በኩል የቀረበው አስታራቂ ሀሳብ ለጊዜው ተቀባይነትን አላገኘም። እስኪ በአሁኑ ወቅት ያለውን ተጨባጭ ሁኔታ በአዛ ጦርነቱ በማስመልከት በመጠኑ ብትጠቁመን። በአሁኑ ሰዓት በአዛ ላይ የሚደረገው ሁሉም ህብረተሰብ እንደሚያውቀው በተለየ ሁኔታ የሐማስ መሪዎች እየተመነጠሩ እየተፈለጉ እየታደኑ ነው። የቀሩት የታገቱ ወገኖቻችን እንደ ልብስ ለብሰው ከዋሻ ውስጥ ይገኛሉ። የደህንነቱ ክፍል ሻባክ ጥሩ ስራ እየሰራ ነው። በወጡበት ሰዓት አንዳንዱ እንኳን ተሳስቶ የወጣ የእነሱ መሪዎች በተለይ በጥቅምት 7 በወረራ ጊዜ ሀገራችን ድንበራችን ጥሰው የገቡ ቴሮሪስቶች እየታደኑ እየተፈተሹ እየተገደሉ ነው። ህብረተሰቡ የአዛ ህዝብ ትልቅ ችግር ላይ ነው ያለው። ይሄም የሚደረገው ጠቅላይ ሚኒስትሩ እንዳሉትና የመከላከያ ኃይል በሚያደርገው ተጽዕኖ አንደኛ ህብረተሰቡ እንዲያጋልጥ ነው፣ ለደህንነት ክፍል ለወታደራዊ አካልም ለአሻባክም። ሁለተኛ የሚንቀሳቀሱ በዛ አካባቢ የሚገኙ በተለይ ሲቪላውያን በሚኖሩበት ኬንዳዎች ያሉ ቴሮሪስቶች እየተፈለጉ እየታደኑ መሪ እንዳይኖር አዛ ውስጥ የሚባል ሐማስ መሪ ሆኖ እንዳይቀር እየተደበደቡና እየተቀጠሉ ነው። ቆቆይ እዚህ ላይ በማከለ አቋርጥህና ወደ አቶ ሽሎሞ ከማለፍ በፊት አንተ እንድትመልስልኝ ፈልገው አሁንም እስራኤል በከፍተኛ ሁኔታ እርምጃ ተወስዳለች የተባለው ከተግባር ላይ አልዋለም የሚሉ አሉ። እንግዲህ የሚጠበቀው ምንድነው? አንደኛ ልዩ ኃይሎች በአዛ ውስጥ በተለይ በራፊያና በኻን ዩኒስ በተለይ እነዚህ ተተኳሽና አስታኳሾችን በሚባለው 27 ማስተኮሻ ያለው መሳሪያ ተቀብሮ ተገኝቶ የእስራኤል መከላከያ ኃይል አውድሞታል። ሌላው ግን ሁሉም እስካሁን የሚጠበቀው ዘብ ነው። እንደምትሰሙት ሐማስ 5 በህይወት ያሉ ሰዎችን ይለቃለው እያለ ለ50 ቀን ይህን ድርድር መቀጠል ይፈልጋል። እስራኤል ግን እንደሚባለው ህብረተሰቡም እንደሚፈልገው ማንኛውም የታገቱ በተለይ በህይወት ያሉ ወገኖቻችን ከ25 በላይ ሆኑት በአንድ መለቀቅ አለባቸው እያለ ስለሆነ እንደምንሰማውም የታገቱ ወገኖቻችን ማታ በቴሌቪዥን መስኮት እየመጡ የሚያስተላልፉት መልእክት የሐማስ ቡድን አረመኔ እንደመሆኑ ሊያስርባቸው ይችላል፣ ሊገላቸው ይችላል። ትልቅ ስቃይ እያደረገባቸው ስለሆነ የሚጠበቀው አንድና አንድ ነው። ሐማስ የታገኑ ወገኖቻችን እንዲለቅና ለ50 ቀን ሆነ ለ40 ቀን እስራኤል ስምምነቱን መቀበል ትፈልጋለች። ግን እሱ የሚፈልገው 5 ለቅቄ ጦርነቱን አቁማችሁ እንደገና አንሰራርቶ ለመውጣትና እንደገና ወታደሮቹን ወታደራዊ አልባሳት አልብሶ አለውኝ ለማለት ስለሚሞክር የእስራኤል ቅድመ ዝግጅት ስላለባት በአሁኑ ሰዓት በድርድር ላይ ናት። እንደሚመስለኝ ከሆነ ግን እስራኤልን በአሁኑ ሰዓት ብዙ እዞች በአዛ ውስጥ አካባቢ አሉ። ጠቅላይ ሚኒስትሩ እንዳሉት ተጽዕኖ እናደርጋለን፣ እግረኛውም ሙሉ ትጥቁን ይዞ ይገባል እያሉ እያስፈራሩ ነው። በተለይ ግን በአሁኑ ሰዓት ሐማስ የደረሰበት ችግር ያከማቸውን ከመጋዘን ያከማቸውን የእርዳታ እህል፣ አልባሳት፣ የሕክምና ቁሳቁስ ማከፋፈል አይችልም። ምክንያቱም ስለሚታደንና ማንኛውም የሐማስ መሪ ወጥቶ ያንን ለመሸጥ አይችልም። ህብረተሰቡ ትልቅ ችግር አለበት። እንዲህም እንዲፈጠር የፈለገው የመከላከያ ኃይል ነው። ስለዚህ በዚህ ተጽዕኖ ላይ ያለ ሐማስ ወዶም ሆነ ተገዶ ይህን ስምምነት መቀበል አለበት። በተለይ ግን የታገቱ ወገኖቻችን በተለይ በህይወት ያሉትን ለማስመጣት ትልቅ ፊልሚያ እየተደረገ ነው። ዊትኮፍ ባለፈው ሳምንት ወይም ባለፈው ወር ያሉት 5 ሰዎች ይለቀቁ፣ በተለይ አሌክሳንደር የሚባለው የአሜሪካ ዜጋ ያለበት ይለቀቅ በሚባለው ሰዓት እስራኤል ተስማምታ የነበረችውን በአሁኑ ሰዓት ግን ሁሉን እፈልጋለሁ፣ ማንኛውም የታገቱ ወገኖችን እፈልጋለሁ እያለች እንደ መደራደሪያ አቅርባለች። ምናልባት ይህም ድርድር እንግዲህ ውጤታዊ ይሆናል የሚል አቋም ነው ያለኝ። አቶ ሽሎሞ ሰምታል እንግዲህ ኮሎኔል መኮንንን አንተ እንዴት ነው የምትመለከተው ባለው ያለውን ተጨባጭ ሁኔታ?
ሚክሮፎኑን አቶ ሽሎሞ ይቅርታ ይህ ጦርነቱ የታደሰው ይሄ መንግስት መቆየት ስለፈለገ ነው ታጋቾችን ለማስለቀቅ አይደለም እንዴ አቶ ሽሎሞ የሰማው ኮሎኔል መኮንን ያውለ ምን አለ መሰለ እኛ ህፃናቶች አይደለንም አንድ አመት ከ7 ወር ያላመጣው ውጊያ ምን ጊዜም ቢሆን በጦርነት የኛ የተጠለፉ ሰዎች አልመጡም የመጡት በዲፕሎማሲ ነው የፊት 33 ሰዎች በሚለቀቁበት ጊዜ የተደረገ ስምምነት ነበረ ስምምነቱ ኢምፕሊመንት በሚደረግበት ጊዜ ወይም ስራ እንትን የተገበረ በሚኖርበት ግብ በ16ኛው ቀን ለሁለተኛው ደረጃ ስምምነት ድርድሩ መጀመር ነበረበት ያ ማለት እንዴት ነው ቀሪዎች 59ኙም ይመጡበትና የጦርነቱን መጨረሻው እጣ ፈንታው ምንድነው የሚለው ማለት ነው እንደሚባለው እንደምናውቀው እስካወቅነው ድረስ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከሁለተኛው ደረጃ ድርድር ጭራሽ አልገቡም እሳቸው የፈለጉት አሜሪካ ነው የተጀመረው እኔ በፖለቲካ የሚነገረውን አይደለም እኔ በተግባር የሚታየውን ነው ማለት እሳቸው ያደረጉት እንዴት ነው ትክክለኛው ለምሳሌ የኛ መስከሪያችን ቤንግቪር ነው ምን ያለው እኔ ጦርነቱ ተከታደሰ መልሼ ገባለሁ ጦርነቱ ካልተደሰ አልመጣም ነው በጣሊያን ስሞትሪች ደግሞ በሁለተኛው የመጀመሪያው ስምምነት በሚደረግበት ጊዜ 33 ሲለቀቁ ጠቅላይ ሚኒስትሩን አስፈርመውታል ያስፈረሙት ምንድነው ያንደኛው ደረጃ ካለቀ በኋላ ተመልሰው ለጦርነት እንደሚሄድ እኔ አይደለም ያልኩት ራሳቸው የኮአሊሽኑ የመንግስቱ ሚኒስትሮች የሚሉት ላቋርጥና አንተ ሰምተሃል ዛሬ መስለኛል ጠቅላይ ሚኒስትሩ ዛሬ በካቢኔው ስብሰባ መክፈቻ ላይ የሚባለው አይደለ የተናገሩት እነዚህ እኔ ሁለተኛው ዙር እንዲኖር ፈልጋለሁ ግን መሟላት ያለባቸው ነገሮች አሉ ሐማስ ለቆሞት አለበት አለበለዚያ ይደመሰሳል ፋሲል አንተ በሁለተኛው ደረጃ ስምምነት ለመድረስ በ16 ቀን በኋላ ድርድር መቅረብ ሲገባ 59 የሞቱና በህይወት ያሉ ዜጎች ያለ መሆኑን ያወቅ አንተ ቤንግቪርንና ስሞትሪችን ለነሱ እንደገና ቀይ ምንጣፍ አስቀምጠህ ከመንግስት አታገባቸው ግን የፖለቲካ አካሄዳቸው ጠቅላይ ሚኒስትሩ ሁለት ነገሮች ነበሩ አንደኛ ባጀት ማስተላለፍ ስለፈለጉ ሁለተኛ ስሞትሪች ላለመቆጣት ሶስተኛ ቤንግቪርን ተመልሶ ከመንግስት ቢሮአቸውን ተመልሰው እንዲገቡ በማድረግ ይሄ የተደረገ የፖለቲካ ሴራ ነው እኔ ፖለቲካ ጥሩ አይደለም ይያልኩ አይደለም ስለዚህ በዚህ አጋጣሚ ማለት የምንችለው ምንድነው ወታደራዊ ክፍል ታዛዥ ነው መንግስት ግባ ሲለው ይገባል መንግስት ዋጋ ሲለው ይዋጋል መንግስት ወደ ኋላ ውጣ ሲለው ይወጣል ስለዚህ አሁንም ቢሆን ግድም ኮሎኔል መኮንን ተስፋ እንደተናገረው በርግጥ የጦርነት በሚሆንበት ጊዜ የኛ ደህንነቶች የሚያደርጓቸው ስኬታማ ውጤቶች አሉ በተለይ የሲቪል መሪዎችን የህዝባዊ አገዛዞችን ነው ባለፈው ለምሳሌ የተደበደቡ የተመቱ ከዛ በኋላ ግን ከዛው ተመልሶ ጠቅጥቅ ነው ያ ማለት ምን መሰለ አሁንም ቢሆን ዲፕሎማሲ መንገድ ባልሆነ መከር የተጠለፉት ወገኖቻችን አይመጡም ብዙ ጦርነቱ ሊታደስ ይችላል አንድ ነገር ግን የመንግስት ያደረገው ጥሩ ነገር አለ በዚህ አጋጣሚ መናገር ፈልጋለሁ የሚሰጠው የሰብአዊ እርዳታ ማቋረጥ ቤንዚን እንዳይገባ ማድረግ የገባው በዚህ 33 በሚለቀቁበት ጊዜ 800 የጭነት መኪናዎች በየቀኑ ሲገባ የነበረው የተከማቸው የሰብአዊ እርዳታ ካለቀ በኋላ ምናልባት ያዛ ህዝብ እየየ ብሎ ምናልባት አንድ ነገር ሊያረግ ይችላል በአጠቃላይ ግን ይሄ መንግስት ያለው እይታ በተለይ በተጠለፉት ላይ መኖሩን መቆየቱን ስልጣናቸው መያዛቸውን ነው እንጂ ለዚህ ለተጠለፉ ሰዎች ምንም አይነት ደንታ የሌለው ነው ውጤቱንም እያየነው ነው ለዚህ ነው እናረጋው ብዙ ፖለቲካ ካንተ ጋር እሰጣለሁ ቆይ ኮሎኔል መኮንን ብዙ ፖለቲካ ካንተ ጋር በኋላ ጊዜ ስለሚኖረን አቶ ሽሎሞ እናንተ ብቻ አሁን ወታደራዊ ትንተና ላይ ትኩረት እናደርግና ብዙ ምን ነገራገረው ነገር አለ ኮሎኔል መኮንን አንድ ነገር ለቨርና ሽሎሞ ባለው መከራከር አልፈልግም የራሱ እይታ ሊሆን ይችላል በሚገባው ነው የሚናገረው እኔ ግን አንደኛ ስምምነት የነበረው ያልተራዘመበት ምክንያት ለማንኛውም ህብረተሰብ ግልጽ ነው ሐማስ አንድ ሁለት እያለ እየለቀቀ ጊዜውን እያራዘመ የገዢ ዘመኑና ወታደሮችን አጠናክሮ ለመውጋት የፈለገበት
ጊዜ ለሁላችንም ጋድ ነው። ይሄም በወታደራዊ አካልና በኢንተሊጀንስ ቡድን ተጠንቶ መሳሪያዎችን አዘጋጅቶ ቂቡጾችን እንደገና የሚወጋበት እድል ተፈጥሮ ነበር። ለዛም ነው የሚመስለኝ መከላከያና የእስራኤል መንግስት እንደሰጠው ትዕዛዝ መከላከያ ወደ አዛ እንዲያዘምን የሆነው የሚል አቋም ነው አለኝ። አንደኛ ይሄ ኢላማችን ነው። ሐማስ ከአዛ ምድረገጽ እንዳይኖር ይሄ ትልቁ ኢላማ ነው። ሌላው ደግሞ የታገቱ ወገኖቻችን መፍታት ነው። ስለዚህ ሽሎሞ ያለው እንዳለ ሆኖ በእኔ አስተያየት ግን ሐማስ ፈልጎ የነበረው ልክ እንደ ሮን አራድ 10 ዓመት ሬሳውን መልሳለሁ እያለ ጊዜውን ለማራዘም ያደረገው ሰበብ እንጂ በእውነት ሌላ አይደለም። የእስራኤል መንግስትም በዚህ ስምምነት በዊትኮፍ ተጽዕኖ ምናልባት ተቀብሎት ይሆናል። አንደኛ ደረጃውን ከጨረሰ በኋላ ሁለተኛውን ደረጃና ሶስተኛውን ሳይው ጊዜ መረዘም ሁኔታ ስለነበረ ለዛ ነው ጠቅላይ ሚኒስትሩ ሆነ መንግስታቸው ይሄን ነገር የተቀበሉት። ባይዘወይ በእንግብር አልነበሩም ይሄ ነገር ሲደረግ አሁን ነው የገቡት። ያ ደግሞ የራሳቸው ፍላጎት ሊሆን ይችላል የሚል አቋም ነው ያለው። አሁንስ ወደ ሊባኖስ ልውሰድህና ከዛ በኋላ ወደ አቶ ሽሎሞ መለሳለሁ። ከብዙ ወራት በኋላ ለመጀመሪያ ጊዜ እስራኤል መከላከያ ኃይል በቤይሩት ድብደባ ፈጽመዋል። ይሄ ነገር ተደርጎ አይታወቅም። ምክንያቱም እነሱ 2 ነው 3 ሚሳኤሎችን ወደ ክሪያት ሽሞኔና መቱላ ብቻ ነበር የተኮሱት። በዚህ ምክንያት ብቻ በቤይሩት ህንጻ ተደምስሷል። የቤይሩት ህዝብ ተረብሿል። ትክክል። ባለፈው ሳምንት እንዳልኩህ አንደኛ የሊባኖስ አዋን ጠቅላይ ገዢው ሚኒስተር ደብዳቤ ተጽፎላቸው ነበር ከኛም ከአሜሪካም ከእንግዲህ በኋላ በሂዝባላ በኩል የሚተኮስ ወደ ሜቱላም ወደ ክሪያት ሽሞና አንድ አይነት ጥይት ከተተኮሰ ኢላማ የምናደርገው ቤይሩትን ነው፣ ኢላማ የምናደርገው ዳኺያን ነው የሚል መልእክት ተሰጥቶ ነበር። ልክ በዛ መልእክት መሰረት እስራኤል ትላንት ወዲያ ያደረገችው ድብደባ የሚገባ ነው። ይህም ህጉን ስምምነቱን የተደገፈ መሆን አለበት። ሌላው በአሜሪካ በኩል በሊባኖስ መንግስት ላይ ትልቅ ተጽዕኖ እየተደረገ አንደኛ ሙሉ ወታደሮችን የሊባኖስ መንግስት በከሊታኒ በላይ አላሰፈረም። ማንኛውም የሂዝባላ ቡድን መሳሪያ የሚጭን መሳሪያ መንቀሳቀስ የሚችል ከጉድጓድ የሚቆፍር የሚያወጣ እየታደነ እየተገደለው በሊባኖስ ብቻ ሳይሆን በተለያዩ ሀገራት በተለያዩ ሰፈሮች በሱሪያም እንደዚሁ በኢራቅ። ስለዚህ እስራኤል የሚያሳየው ቁርጠኝነቷ ነው በሰሜን በኩል። በአሁኑ ሰዓት እንዲያውም በሚገርም ሁኔታ ምክትል የአሜሪካ ልዩ ተላላኪ ወደ ሊባኖስ ልትሄድ ስትል የተጠየቀችው ምንድነው እኛ ከእስራኤል የሊባኖስ መንግስት ከእስራኤል ጋር ሰላም እናደርጋለን የሚል አባባል አቅርበው ነበር። ትራምፕ ያሉት ግን ይሄ ነገር ትንሽ ይዘግይ፣ መጀመሪያ ስምምነቱ ይጽና፣ እናንተ ይሄን ነገር ተቆጣጠሩት፣ እናንተ ስምምነቱንና እስራኤል ሰላም ከፈለጋችሁ መጀመሪያ ይሄን ነገር አተገብሩ የሚል መልእክት ተሰጥቷቸዋል። ሌላው ግን ቀደም ሲል ባለፈው ሳምንትም እንደነገርኩ በሁቲም በኩል የሚደረገውን ጠቅለል ለማድረግ ነው። ሁቲም ሰሞኑን እየተቀጠቀጠች ነው። ከ70 በላይ ኢላማዎች በተለያዩ ከተሞች በየመን ውስጥ ተደብድባለች። ዛሬ ጠዋት ወደ 6 ኢላማዎች ተደብድበዋል። የአሜሪካ መካከለኛው እዝ ትልቅ ስራ እየሰራ ነው። ሌላ ቀርቶ እንግዲህ እንዴት ነው አይዝናወር የምትባለውና ልዩ ልዩ ከባድ ተኳሾችና አስተኳሾች ወደ መካከለኛው ምስራቅ እየመጡ ነው። ይሄም የሚሆነው ደግሞ ያው ቀደም ሲል እንዳልኩት የኢራኑን ነገር ለመቋጨት ይሆናል። ኢራን ትራምፕ ደብዳቤ ጽፎላት ነበር። ያን ደብዳቤ አልተቀበለችውም። ለአንድ ወር ያህል ጊዜ ሰጥቷታል። እነዚህ የጦር መሳሪያዎችና የጦር ኃይሎች በተለይ አይዝናወር የምትባለው ከ450 በላይ ወታደሮችን ጭና የምትንሳፈፍ ብዙ ኤፍ-18 ኤስር የሚባሉ ትልልቅ ማውደም የሚችሉ ከባድ ፈንጅ ያላቸው በሚዛህ አቲኮን በመካከለኛው ምስራቅ ይገኛሉ። ይህም ለመዛት ብቻ ሳይሆን ምናልባት ቀደም ሲል እንዳልኩ የኢራኑም ነገር በዚህ ወር ውስጥ ይቋጫል የሚል አቋም ነው ያለኝ። አቶ ሽሎሞ ሊባኖስንም ሁቲዎችንም የወተት ዝንቦችንም አንድ ላይ አያይዝ። ያው ሊባኖስን በተመለከተ ወንድሜ ኮሎኔል መኮንን ተስፋ ከተናገረው ብዙ የምጨምረው ነገር የለንም። ኦኬ ሁቲዎች ላይ ይድግሪያው ሁቲዎች ላይ አይ ኖ አንድ ነገር አለ ስለ ሊባኖስ መጨመር ይችላል። ለማንኛውም ያው የአሜሪካ መንግስት ለሊባኖስ መንግስት ያስቀመጠው ነገር አለ። አሁን አዲስ ነገር ምንድነው? አሁን ሂዝባላ ስለደከመ
ሂዝቦላ አቅም ስለሌለው አሁን የቀረውን የጦር መሳሪያ እንዲፈቱ መስራት አለባችሁ ብሎ እንቅጭ ያለ ማዘዣ ሰጥቷል። ይሄ አዲስ ነገር ነው አንተ ተቆሞ የምታውቀው? ትክክል ነው ሽሎ አንድ ሁለተኛ ደግሞ የተባለው እንዴት ነው ለነሱ ለመርዳት ሲባል በትላንትናውና ባለፈው ሳምንት በሂዝቦላ መሪዎች ላይና ሂዝቦላ ራሱ ድርጅቱ የቴሮሪዝም ድርጅት ወይም የሽብርተኛ ድርጅት ተብሎ እንዲፈረጅ አሜሪካ ወስናለች። ድርጅቱን መፈረጅ፣ ሁለተኛው ደግሞ የቀሩትን መሪዎች ወታደራዊና ህዝባዊ መሪዎችን የፖለቲካ መሪዎችን ደግሞ በእነሱ ላይ የፐርሰናል ሳንክሽን ይመጣል ማለት ነው። ይሄ ለሊባኖስ መንግስት ያግዘዋን በተለይ አቋሙንና ጉልበቱን ለማሳየት። ይሄ ሌላው ትላንትና ካሰም የሚባለው የራሳቸው መሪያቸው ንግግር አድርገው ነበር። የተናገሩትን እንዳየነው ከሆነ ራሳቸው እየተርበደበዱ ነው ያሉት። መርበድበድ ብቻ ሳይሆን ለመጀመሪያ ጊዜ ሊባኖስ ውስጥ በየዓመት የሚደረገውን የኢየሩሳሌም ቀን እያሉ የሙስሊም ሀገሮች የሚያከብሩትን አከባበር በሊባኖስ ላይ እንዳይከበር ተደርጓል። ይህም እስራኤል ካደረገችው እርምጃ በዳኺያ ላይ ባደረገችው ብለው አመካኙ። ግን የሊባኖስ መንግስት የኢየሩሳሌም ቀን እንዲከበር ስላልፈለጉ ነው ሰላማዊ ሰልፍ ላይ ሆነ የቻለው። ስለዚህ በአጠቃላይ በምናይበት ጊዜ እስራኤል በሊባኖስ ላይ የምትወስደው እርምጃ ትክክለኛ እርምጃ ነው። ይህን የምታደርገው እርምጃ በ2006 ዓ.ም ብታደርግ ኑሮ ሂዝቦላ እንደዚህ ብሎም አይጎለብትም ነበር። ስለዚህ እንደውም አሁን ለአሜሪካ መንግስት የሚያደርገው ጥረት የአዲሱ የተመረጠው የሊባኖስ መንግስትና ፕሬዝዳንት የሚያደርጉት እርምጃን እስከ መጨረሻው ድረስ ሊባኖስን ሂዝቦላን አፈርድሜ ለማብለት ሲሆን ያ ብቻ ሳይሆን እንዲያውም በትላንትናው ዕለት ሊባኖስና የሱሪያ አሁን አዲሱ መንግስታቸው ደግሞ ደንበራቸው እንደገና እንዲከለልና ግልጽ የሆነ ደንበር እንዲኖራቸው በሳውዲ መንግስት አስተናጋጅነት ፊርማ ሁሉ ተፈራርመዋል። ያ ማለት እንዴት ነው? የሊባኖስ መንግስት በሳውዲያም ታጋጅነትን የፋይናንሻል ታጋጅነት እያደረገ ነው። ኢኮኖሚያቸው እንደገና እንዲዳበር ያስፈልጋል። የሱሪያ መንግስትም እንደሚታወቀው ከሂዝቦላ ጋርና ከኢራን ጋር ስለተነጠቀች በአጠቃላይ እዛ አካባቢ ያለው ቀጠና እስራኤል ጫናዋን ማድረግ አለበት። ለእስራኤል ጥሩ ነው። ኦኬ አንድ 30 ሰከንድ አለ። 30 ሰከንድ አለ። ሁቲዎች የወተት ዝንቦችን ከዛ በአጠቃላይ ላይ ወደ ኮሎኔል እንሄዳለን። የወተት ዝንቦች በአገራቸው ላይ እነሱ በነጠላ ጫማ እየሄዱና ህዝባቸው እየተራባ ወደኛ ሚሳኤል ይተኩሳሉ። እነሱ የሚተኩሱት ሚሳኤል የእስራኤልን ህዝብ ሊጎዳው አይችልም። ግን እነሱ እንቅልፍ ትንሽ ነሱና ይረብሹና በአጠቃላይ ግን የአሜሪካ መንግስት የወሰደችው ያለመቸው እርምጃ ጥሩ ነው። ባለፈው መኮንን ተስፋ እንደተናገረው የእስራኤልን ስራ ሌሎች አሜሪካ እየሰራችላቸው ነው ብሏል። ግን አይደለም፣ እንደውም መረጃውን እየሰጠች ያለችው የእስራኤል ሀገር መንግስት ናት። በሁቲሞች ላይ እስራኤል መረብ ዘርግታለች፣ መረጃ ጥላለች። ያንን መረጃ እንዲያውም እንዳጋጣሚ አሜሪካ ኢንተለጀንስ ይፋ አድርገውባት የእስራኤል ኢንተለጀንስ በከፍተኛ ደረጃ በአሜሪካ ኢንተለጀንሶች ወቀሴታ ሁሉ አደርሳለች። ስለዚህ ሁቲሞች ይቀጥላሉ። ግን እንዴት መሰለ ትንሹን ሰይጣን ሳይሆን እስራኤል እና አሜሪካ መግደል ያለበት ትልቁን ሰይጣን ነው። ትልቁ ሰይጣን ኢራን ነው። ኢራንን እስራኤል አንድና አሜሪካን መንገድ ማሳዝ አለባቸው። ያ ከሆነ ሁቲሞችም የወተት ዝንቦችም ይጠፋሉ። የቀረው ዝራጅ ሂዝቦላም ከድረገጽ ይጠፋል ማለት ነው። ከዛ ጂሃድ ኢስላሚ የሚባለው አዛ ያለው ደግሞ በኢራኖች ቀጥታ ትዕዛዝ የሚሰጠውና ገንዘብ የሚሰጠው እሱም ዜሮ ይሆናል ማለት ነው። ስለዚህ እስራኤል እና አሜሪካ ወደ ትልቁ ሰይጣን መዞር አለባቸው። እሱም ኢራን ነው። ኦኬ አንድ የቃልካት ኮሎኔል መኮንን ማጠቃለያ። አንደኛ ወንድመሽ ሎሞ ያለውን ስለ ሊባኖስ ተቀበለዋለሁ። በተለይ ግን በየመን በኩል ባለፈው 3 ሳምንት እንዳልኩት መረጃውን የሚሰጠውና በተለይ መሪዎች ያሉበትን ቦታ እያፈነፈነ የሚደርሰው የእስራኤል ትልቁ ተቋም ነው። ይሄንም ሙሉ ስራ እየሰራ ነው። ይሄን ካልኩ በኋላ በአሁኑ ሰዓት እስራኤል በጥሩ ደረጃ ትገኛለች። የጋዛውን መቋጨት አለብን። የጋዛው ወገኖቻችን የታገቱት ወገኖች ማስመለስ ግዴታ አለብን። እኔ እንደሚመስለኝ የኔ ሀሳብ ነው። መንግስት ሌላ ሊኖረው ይችላል። 5 ያልሞቱ ሰዎችም ቢሆን በእኔ አስተያየት በ7 ቀን ስለካድናቸው ቢመለሱም በእኔ በኩል
እናታቸውን ወላጆቻቸውን ዘመዶቻቸውን ለመታደግ 5 እያለ ብንቀበል መልካም ነው የሚል አቋም አለኝ። ግን የመንግስት የራሱ የሆነ እኔ ማላውቀው ስውር የሆነ አስተያየት ስለሚኖረው ስለነሱ ገብቼም ቅሬታ ማቅረብም የለብኝም። እነሱ የሚሰሩትን እኔ ሙሉ በሙሉ እደግፋለሁ። በተለይ ዊትኮፍና አሜሪካ የሚሰሩት ስራ ይደነቃል። ስለዚህ በአሁኑ ሰዓት እስራኤል ጠቅለል ባለ ሁኔታ ከአዛ በስተቀር የታገቱ ወገኖቻችን እስኪመለሱ ድረስ በሌሎች ቀጠናዎች ያሉትን እስራኤል ትልቅ ለውጥና ትልቅ መድሎ እየተቆናጸፈች ትገኛለች። እናሸንፋለን። ኮሎኔል መኮንን ተስፋ በጣም አመሰግናለሁ። አቶ ሰሎሞን ጠብቀኛለህ።